ሪኔ ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። ሐምሌ 3 ነው ዛሬ 2011። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DW A2 ላይ እንደመጣለን። ከድረ ገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችንን በቀጥታ ማድመጥ፣ አስተያየትና ትችት መስጠት ይቻላል። የአዲስ አበባና የአካባቢዋ ነዋሪዎች በኢትዮ FM 107.8 ቀጥታ ስርጭታችንን ማድመጥ ትችላላችሁ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናው ተሰምቶ እንዳበቃ የሚለጥቀው የዜና መጽሔት ዝግጅት ከለንደን የኢትዮጵያ የሰብአዊ መብት ይዞታ፣ ከሐዋሳ የተፈናቃዮች መቋቋም፣ ከአዲስ አበባ ወቀሳና ጥሪ፣ ከመቀሌ ደግሞ የኩባንያ አክሲዮን ሽያጭን የሚቃኙ ዘገቦች ተጠናቅረውበታል። ሳምንታዩ ከኢኮኖሚው ዓለም ባለፈው ቅዳሜ የቀረበ ዝግጅት በድጋሚ ይሰማበታል። ሳይንስና ቴክኖሎጂ እምቦጭን ለማጥፋት ጥንዚዛን ማርባት የሚል ርዕስ ሰጥተነዋል። ለሁሉም ከዓለም ዜናን ጀምር። የዕለቱ ተረኛም እሸቴ በቀለ ያሰማናል። የዲደብሊው ዜና። በመጀመሪያም ዋና ዋና ዜና። ኢትዮጵያ ጋዜጠኞችን በማሰር የጸረ ሽብር ሕጓን መልሳ ስራ ላይ በመዋልና የኢንተርኔት ግልጋሎትን በማቋረጥ ወደ ቀደመው የመገናኛ ብዙሃን ነጻነት አፈና የመመለስ አደጋ እንደተጋረጠባት የጋዜጠኞች መብት ተቆርቋሪ ድርጅት አስጠነቀቀ። ኢትዮጵያና አሜሪካ የሰላም አስከባሪ ልዑካንን አቅምና ችሎታ ያሳድጋል የተባለ ወታደራዊ ልምምድ ሊያደርጉ ነው። በስልጠናው ከተለያዩ ሀገሮች የተውጣጡ ከ1100 በላይ ወታደሮችና የመንግስት ሰራተኞች ይሳተፋሉ ተብሏል። የሶማሊያ ጦር ከ2 ዓመታት በፊት በሞቅዲሹ በሚገኝ ሆቴል ላይ ጥቃት በመፈጸም የተከሰሱ 3 ሰዎች በሞት መቀጣታቸውን አስታወቀ። ብሪታንያ ኢትዮጵያን ጨምሮ በማደግ ላይ በሚገኙ አገራት የመገናኛ ብዙሃን ነጻነትን ለመጠበቅ የሚያስችል የ12 ሚሊዮን ፓውንድ ዕቅድ ይፋ አደረገች። ከፕሬዝዳንት ዶናልድ ትራምፕ የከፋ ዘለፋ የገጠማቸው በአሜሪካ የብሪታንያ አምባሳደር ኪም ዳሮች ስራ ለቀቁ። ሶሪያና የተባበሩት መንግስታት ድርጅት የህገ መንግስት አርቃቂ ኮሚቴ ለማቋቋም መቃረባቸውን አስታወቁ። ይቋቋማል የተባለው ህገ መንግስት አርቃቂ ኮሚቴ ለዓመታት ለዘለቀው ደም አፋሳሽ ጦርነት መፍትሄ ለመሻት በር ይከፍታል ተብሎ ተስፋ ተጥሎበታል። ዜናው በዝርዝር። ኢትዮጵያ ጋዜጠኞችን በማሰር የጸረ ሽብር ህጓን መልሳ ስራ ላይ በመዋልና የኢንተርኔት ግልጋሎትን በማቋረጥ ወደ ቀደመው የመገናኛ ብዙሃን ነጻነት አፈና የመመለስ አደጋ እንደተጋረጠባት የጋዜጠኞች መብት ተቆርቋሪ ድርጅት አስጠነቀቀ። በአሁኑ ወቅት በትንሹ 3 ጋዜጠኞች በእስር ላይ እንደሚገኙ የጋዜጠኞች መብት ተሟጋቹ CPJ አስታውቋል። ሌሎች 3 ጋዜጠኞች ታስረው ቢፈቱም አሁንም የፍርድ ቤት ሙግት እንደሚጠብቃቸው ከሰሃራ በታች የሚገኙ የአፍሪካ ሀገራት የድርጅቱ ተወካይ ሞቱኪ ሙሞ ለዶይቼ ቬለ ተናግረዋል። ሞቱኪ ሙሞ እንደሚሉት ኢትዮጵያውያን ጋዜጠኞች ስራቸውን በአግባቡ ለመከወን ፈተና በዝቶባቸዋል። ባለፈው ሰኔ የኢንተርኔት አገልግሎት መቋረጡ የመገናኛ ብዙሃን ነጻነትን እጅግ ጎድቷል። ጋዜጠኞች ስራቸውን ለመስራት፣ ከመረጃ ምንጮቻቸው ለመገናኘት፣ መረጃዎቻቸውን ለማጣራት፣ ሰበር ዜናዎችን በፍጥነት ለማተም ፈተና ሆኗል። በግንቦትና በሰኔ ወራት የታሰሩ ጋዜጠኞች አሉ። ቢያንስ 1 ጋዜጠኛና ባልደረባው በስራቸው ሳቢያ ክስ ተመስርቶባቸዋል። በቅርቡ ከዚህ ቀደም ለመገናኛ ብዙሃን ብዙ ችግር ሲፈጥር በቆየው የጸረ ሽብር ህግ ጋዜጠኞች መታሰራቸውንም ደርሰንበታል።
የጋዜጠኞች መብት ተሟጋቹ ያነጋገራቸው ኢትዮጵያውያን ባለሙያዎችና የሰብአዊ መብት ተሟጋቾች ባለፈው አንድ ዓመት የመገናኛ ብዙሃን ነጻነት መሻሻል ቢያሳይም የመንግስቱ የቀደሙ ልማዶች የማገርሸት ምልክት ማሳየታቸውን ተናግረዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በጀመራቸው ማሻሻያዎች ለውጥ ይደረግበታል የተባለው የጸረ ሽብር ህግ መልሶ ጋዜጠኞችን ለማስወር ግልጋሎት ላይ መዋሉ አሳሳቢ መሆኑንም ጠቁሟል። ሞቶኪ ሙሞ ግን ኢትዮጵያ በመገናኛ ብዙሃን ነጻነት ረገድ ወደ ኋላ ልትመለስ አይገባም ባይ ናቸው። አወንታዊ መሻሻል ወደ ታየበት መንግስት ጋዜጠኞችን ወደማያስርበትና ኢትዮጵያ የመገናኛ ብዙሃን ነጻነት የተከበረባት ሀገር ትሆን ዘንድ ሊያረጋግጥ ወደሚችለው የማሻሻያ እርምጃ እንመለስ ማለት እንፈልጋለን። በእርግጥ የመገናኛ ብዙሃን ነጻነት መጻኢ ዕጣ ፈንታ አሳስቦናል። የዛኑ ያህል የታዩ ለውጦችንም እንረዳለን። የምናነሳቸው አሳሳቢ ጉዳዮች ምላሽ አግኝተው ኢትዮጵያ የመገናኛ ብዙሃን ነጻነት የተከበረባት ሀገር ትሆናለች ብለን ተስፋ እናደርጋለን። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ መንግስት እርምጃ አገሪቱ ባለፈው አንድ ዓመት ገደማ ያሳየችውን መሻሻል ሊቀለብስ እንደሚችል በትናንትናው ዕለት አስጠንቅቆ ነበር። ኢትዮጵያና አሜሪካ የሰላም አስከባሪ ልዑካንን አቅምና ችሎታ ያሳድጋል የተባለ ወታደራዊ ልምምድ ሊያደርጉ ነው። ወታደራዊ ልምምዱ በሶማሊያ የተሰማራው የአፍሪካ ህብረት ሰላም አስከባሪ ልዑክን አቅምና ችሎታ ለማጠናከር ያለመ ነው ተብሏል። በመጪው ሐምሌ 8 ቀን 2011 ዓ.ም ተጀምሮ ለ17 ቀናት በሚዘልቀው ስልጠና የብራዚል፣ የቡሩንዲ፣ ካናዳ፣ ጅቡቲ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኬንያ፣ ኔዘርላንድስ፣ ሩዋንዳ፣ ሶማሊያና ዩጋንዳ ወታደሮች ይሳተፋሉ። ዓመታዊው ልምምድ ከ1100 በላይ ወታደሮችና የመንግስት ሰራተኞችን ያካተተ ነው ተብሏል። ለተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰላም ማስከበር ተልዕኮች ከፍተኛ ቁጥር ያለው ወታደር የምታዋጣው ኢትዮጵያ ተመሳሳይ ስልጠና ከ2 ዓመታት በፊት አካሂዳለች። አገሪቱ ልምምዱን በማካሄዷ ወደ $6 ሚሊዮን እንደምታገኝ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣው መግለጫ ይጠቁማል። በመግለጫው መሰረት ልምምዱ ከሚሳተፉ መካከል የተባበሩት መንግስታት ድርጅቶች፣ የአፍሪካ ህብረት፣ የአሜሪካ የልማት ተራድኦና ቀይ መስቀልን የመሳሰሉ ተቋማት ይገኙበታል። የሶማሊያ ጦር ከ2 ዓመታት በፊት በሞቅዲሹ በሚገኝ ሆቴል ላይ ጥቃት በመፈጸም የተከሰሱ 3 ሰዎች በሞት መቀጣታቸውን አስታወቀ። 3ቱ ሰዎች በዛሬው ዕለት በሞቃዲሾ በሚገኝ የፖሊስ ማሰልጠኛ ቅጥር ግቢ ውስጥ በጥይት ተደብድበው መገደላቸውን የሶማሊያ ጦር ባሰራጨው መግለጫ ጠቁሟል። በጎርጎሮሳዊው ጥቅምት 2017 ዓ.ም ናሳ ሀብሎድ በተባለ ሆቴል ላይ በተፈጸመውና 3 ሰዎች ተሳትፈውበታል በተባለው ጥቃት 18 ሰዎች ሲገደሉ 47 ሰዎች ቆስለዋል። ተከሳሾቹ የአልሸባብ ታጣቂ ቡድን አባላት ሲሆኑ በጥቃቱ ወቅት በቁጥጥር ስር የዋሉ ነበሩ ተብሏል። ይህ ዶይቸ ቬለ ነው። ብሪታንያ ኢትዮጵያን ጨምሮ በማደግ ላይ በሚገኙ አገራት የመገናኛ ብዙሃን ነጻነትን ለመጠበቅ የሚያስችል የ12 ሚሊዮን ፓውንድ እቅድ ይፋ አደረገች። እቅዱ ይፋ የሆነው የብሪታንያ ውጭ ጉዳይ መስሪያ ቤት ያዘጋጀውና የመገናኛ ብዙሃን ነጻነትን መጠበቅ አስፈላጊነት ላይ የሚመክር ውይይት ላይ ነው። የብሪታንያው ዓለም አቀፍ የልማት ተራድኦ ድርጅት ኃላፊ ሃሪየት ባልድዊን እንዳሉት ገንዘቡ የመገናኛ ብዙሃንን ለማጠናከር የታቀደ ነው። በዛሬው ዕለት የመገናኛ ብዙሃን ነጻነትን ለመጠበቅና በማደግ ላይ ያሉ ሀገሮች የሚገኙ መገናኛ ብዙሃንን ለማጠናከር የ12 ሚሊዮን ፓውንድ አዲስ እቅድ ይፋ አድርገናል። እቅዱ በመጀመሪያ ትኩረቱን በባንግላዴሽ፣ ሴራሊዮንና ኢትዮጵያ ላይ በማድረግ ይጀምራል። ከዚህ በተጨማሪ ዓለም አቀፍ ወትዋቾች፣ የህግ ተቋማትና የሲቪል ማህበራት ሀሳብን የመግለጽና የመገናኛ ብዙሃን ነጻነትን በመካከለኛው ምስራቅ ሀገራትና በሰሜን አፍሪካ እንዲደግፉ የ3 ሚሊዮን ፓውንድ መርሃ ግብር ይፋ ሳደርግ ደስታ ይሰማኛል። በውይይቱ የሶማሊያ ውጭ ጉዳይ ሚኒስትር መሐመድ ኢሲ አዋድ፣ የካናዳው አቻቸው ክሪስቲያ ፍሪላንድ እና የብሪታንያው ጄሮሚ ህንት ተገኝተዋል። የውይይቱ ተሳታፊዎች ባለፉት ዓመታት ዴሞክራሲያዊ መንግስት አላቸው በሚባሉት ሀገራት ጭምር ጋዜጠኞች የህዝብ ጠላት እየተባሉ መፈረጃቸው ስራቸውን ፈታኝ እንዳደረገው ተናግረዋል። ከአምባገነን መንግስታትና አፋኝ ህግጋቶቻቸው ያልተላቀቀችው አፍሪካ ገለልተኛ መገናኛ ብዙሃን በእጅጉ እንደሚያስፈልጋት በዚሁ ውይይት ላይ ተገልጿል።
ሶሪያና የተባበሩት መንግስታት ድርጅት የህገ መንግስት አርቃቂ ኮሚቴ ለማቋቋም መቃረባቸውን አስታወቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ የሶሪያ ልዑክ ጌር ፔደርሰን ወደ ደማስቆ አቅንተው ከባለስልጣናቱ ከተወያዩ በኋላ አርቃቂ ኮሚቴው በሚቋቋምበት ሁኔታ ላይ ለመስማማት መቃረባቸውን አረጋግጠዋል። የሶሪያ ውጭ ጉዳይ መስሪያ ቤት በበኩሉ ሁለቱ ወገኖች በጉዳዩ ላይ ጥሩ መሻሻል ማሳየታቸውን አረጋግጧል። በደማስቆ ከጌር ፔደርሰን የመከሩት የሶሪያ ውጭ ጉዳይ ሚኒስትር ዋሊድ ሙአሊም ናቸው። ይቋቋማል የተባለው ህገ መንግስት አርቃቂ ኮሚቴ ለዓመታት ለዘለቀው ደም አፋሳሽ ጦርነት መፍትሄ ለመሻት በር ይከፍታል ተብሎ ተስፋ ተጥሎበታል። ሶሪያና የተባበሩት መንግስታት ድርጅት ከተስማሙ አርቃቂ ኮሚቴው 150 አባላት የሚኖሩት ሲሆን 50 ከመንግስት 50 ደግሞ ከተቃዋሚዎች ይወክላሉ። ቀሪዎቹ 50 የአርቃቂ ኮሚቴው አባላት በተባበሩት መንግስታት ድርጅት ይመረጣሉ። ከፕሬዝዳንት ዶናልድ ትራምፕ የከፋ ዘለፋ የገጠማቸው በአሜሪካ የብሪታንያ አምባሳደር ኪም ዳሮች ስራ ለቀቁ። አምባሳደሩ ለመንግስታቸው የላኩት ምስጢራዊ ሰነድ ለመገናኛ ብዙሃን ይፋ ከሆነ በኋላ የገቡበት እሰጥ አገባ በኃላፊነታቸው ለመቀጠል የማያስችላቸው እንደሆነ በመልቀቂያ ደብዳቤያቸው ገልጸዋል። የ65 ዓመቱ ኪም ዳሮች ለብሪታንያ መንግስት በጻፉት ምስጢራዊ ማስታወሻ አሁን በስልጣን ላይ ያለው የዶናልድ ትራምፕ አስተዳደር አመኔታ የማይጣልበት ችሎታ ቢስና እርስ በርሱ የሚሻኮት ሆኗል ሲሉ ገልጸውታል። አምባሳደሩ ስልጣን ላይ ያለው የአሜሪካ አስተዳደር መሻሻል ያሳያል የሚል እምነት እንደሌላቸው ጭምር የገለጹበት ሰነድ በመገናኛ ብዙሃን በኩል ይፋ ከሆነ በኋላ በፕሬዝዳንት ዶናልድ ትራምፕ የሰላ ትችት ተሰንዝሮባቸዋል። ዶናልድ ትራምፕ በዓመቱ መጨረሻ ስራቸውን ለመልቀቅ የወሰኑትን አምባሳደር ጋጠወጥና ደደብ ሲሉ ዘልፈዋቸዋል። ጠቅላይ ሚኒስትር ቴሬሳ ሜይ የኪም ዳሮችን አተያይ ባይጋሩም የብሪታንያ አምባሳደሮች እውነተኛ ግምገማቸውን የመስጠት መብት አላቸው ብለው ነበር። ቴሬሳ ሜይን ለመተካት የሚወዳደሩት የውጭ ጉዳይ ሚኒስትር ጄሮሚ ሄንት አምባሳደሩ በኃላፊነታቸው ሊቆዩ ይገባል ብለው ነበር። ጠቅላይ ሚኒስትር የመሆን የተሻለ ተስፋ አላቸው የተባሉት የቀድሞው ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ዝምታን መርጠዋል። በዚህም ስራ ለመልቀቅ የወሰኑት አምባሳደር ኪም ዳሮች አሳልፈው ሰጥተውኛል የሚል ስሜት አድሮባቸዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ ጋዜጠኞችን በማሰር የጸረ ሽብር ህጓን መልሳ ስራ ላይ በመዋልና የኢንተርኔት ግልጋሎትን በማቋረጥ ወደ ቀደመው የመገናኛ ብዙሃን ነጻነት አፍና የመመለስ አደጋ እንደተጋረጠባት የጋዜጠኞች መብት ተቆርቋሪ ድርጅት አስጠነቀቀ። ኢትዮጵያና አሜሪካ የሰላም አስከባሪ ልዑካንን አቅምና ችሎታ ያሳድጋል የተባለ ወታደራዊ ልምምድ ሊያደርጉ ነው። የሶማሊያ ጦር ከ2 ዓመታት በፊት በሞቅዲሹ በሚገኝ ሆቴል ላይ ጥቃት በመፈጸም የተከሰሱ 3 ሰዎች በሞት መቀጣታቸውን አስታወቀ። ብሪታንያ ኢትዮጵያን ጨምሮ በማደግ ላይ በሚገኙ አገራት የመገናኛ ብዙሃን ነጻነትን ለመጠበቅ የሚያስችል የ12 ሚሊዮን ፓውንድ እቅድ ይፋ አደረገች። ዜናው